እንኳን ወደ ሰላም ፋሽን በሰላም መጣችሁ። ስሜ ሰላም ይባላል። ማይ ኪድስ ኮሌክሽን ባለቤት ነኝ። የሁሉ አባል ነኝ። እንግዲህ ስለ ሁሉ ስናወራ የሁሉ ማለት እንደ ስሙ የሁላችን ነው ባለቤትነት የሚሰማን የኔም ጭምር ነው ሪል ማለት ነው። ምክንያቱም የትኛውንም ከዝቅተኛ ከሊስትሮ ከሚሰሩ 10 ብር ሰርተው ከሚቆጥቡ ጀምሮ ከ10 ብር ጀምሮ ትልቅ እስከ ቢሊዮን ድረስ ለሚሰበስቡ ሰዎች ያካትታል። ሁለተኛ ደግሞ ትንሽ ገንዘብ ቆጥበህ ስራህን ለማስፋፋት ለመውሰድ ስትፈልግ ያለምንም መያዣ ያለምንም ውጣ ውረድ በቀላሉ ገንዘብ አግኝተህ ስራ ላይ አፕላይ እንድታደርግ ያደርጉሃል ማለት ነው። ሶስተኛ ደግሞ ለእያንዳንዱ ማርኬቲንግ ይመደብለታል። የማርኬቲንጎቹ ስራ ድርሻ ምንድነው? በቀን የሰራኸውን የስራ ሽያጭህን መጥተው ይሰበስባሉ። በፈለከው ሰዓት ደግሞ ስራ ቦታህን ሳትዘጋ በየትኛውም ሰዓት ብሩ ሲያስፈልግ እስከ ስራ ቦታህ ድረስ ይዘውልህ ይመጣሉ። ስለዚህ ስራህን ያቀሉልሃል ማለት ነው። አሁን እንግዲህ የሁሎች ጋር ያለሽ ለውጥ ምንድነው ለሚለው በትክክል ስራ ቦታ ይገልጻል ከኔ በላይ ማለት ዲፊኒትሊ። ምክንያቱም ይሄ ቦታ አሁን የምታዩት ማይ ኪድስ ኮሌክሽን በፊት ሰላም ፋሽን ነበር። ሰላም ፋሽን ነበር፣ የሴቶች ቤት ነበር። እዚህ ጠባብ ቤት ላይ ነው ተሰራ የነበርኩት። ለምንድን ነው በጠባብ ቤት ነው የተወሰንኩት? ከነበረኝ ካፒታል አንፃር ከዚህ በላይ ለማስፋፋት ተጨማሪ ፋይናንስ ያስፈልገኝ ነበር። እሱን ለማድረግ አቅሙ ስላልነበረኝ እዚች ቤት ላይ ነበር የምሰራው። ልክ ግን እነሱ ጋር ባር ከሆንኩ በኋላ 300 ሺህ ብር ሴቭ አደረኩኝ በ3 ወር ውስጥ። ከዛም 1 ሚሊዮን ብር ወሰድኩኝ። 1 ሚሊዮን ብር ስወስድ እዚህ ጋር ምን ማድረግ ቻልኩ? ይሄኛውን ሳለቅ እዚህኛው ላይ ተጨማሪ ይሄን የህፃናት ቤት አድርጌ ከፈትኩኝና ሰላም ፋሽን ወደ ተሻለ ቦታ ሰፊ ስፍራ ካፒታልን ከፍ አድርጌ አስፋፍቼ መስራት ጀመርኩኝ ማለት ነው። እሱን ደግሞ አሳያችኋለሁ። ይሄ ተጨማሪ የተከፈተ ነው ያልነበረ መጀመሪያ። ከዚህ ተጨማሪ ሰላም ፋሽን ወዴት እንደተስፋፋ አሳያችኋለሁ። ቤተሰብ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራስዎ ቤተሰብ የሁሉ እንደና መጣችሁ ወደ ሰላም ፋሽን። እንዳልኳችሁ ይሄ ሰላም ፋሽን ነው። በፊት እዛኛው ትንሿ ሱቅ ላይ የነበረ ነው ወደዚህ ወደሚያምር የተቀየረው ማለት ነው። እና አዲሱ የተስፋፋው ሱቃችን ይሄን ይመስላል። ከነሱ ጋር ጆይን ካረኩበት ጊዜ ጀምሮ ያገኘሁትን ገንዘብ ወደ ስራ ስላስፋፋሁት አሁን ወደምፈልገው ሰፊ ሱቅ ላይ መሆን ችያለሁ። ሁለተኛ ደግሞ ለከስተመሮች ፍላጎት የሚሆነውን ነገር በፊት የገንዘብ እጥረት ነበረብኝ። ምን ማቅረብ እንዳለብኝ በገንዘብ እጥረት እንዴት ማቅረብ እንዳለብኝ ይጨናነቅ ነበር። አሁን ግን በቂ ገንዘብ ስላለኝ ለከስተመሮች ፍላጎት እነሱ የሚፈልጉትን ነገር በፍላጎታቸው በቂ ነገር ማቅረብ ችያለሁ። ይሄ የሆነው ከሁሎች ጋር ነው። ስለዚህ እንደኔ ስኬታማ መሆን ከፈለጋችሁ መለወጥ ከፈለጋችሁ ሁሉም ተቀላቀሉላችኋለሁ። የሁሎች ጋር ሲሆን ቤተሰብ ናችሁ። እንዳልኳችሁ ቤተሰብ ናችሁ። የራሳችሁ ነው። የኔነት ተሰምቷችሁ ነው እንደራሳችሁ ቤት የምትፈልጉትን ነገር በቀላሉ ማግኘት የምትችሉት። ለዛ ነው እኔ ነገሮች ቀለል ስላሉልኝ በቀላሉ 1 አመት ባልሞላ ማረኩት በ3ኛ ወር ወደዚህ ሱቅ መስፋት ችያለሁ፣ ማደግ ችያለሁ። አሁን እኔ መልእክት ማስተላለፍ የምፈልገው የሁሉ አባል ለመሆን ለምትፈልጉ እኔ ስለ ሁሉ ከምናገረው በላይ ስራ ቦታ መናገር ይችላል ሪል ማለት ነው። ስራ ቦታ ለውጤ ይናገራል። የሁሉ ማን ነው ለሚለው እኔ ከምናገረው በላይ ያሉ ስራ ቦታዬ መጥተው መጎብኘት ይችላሉ፣ መናገር ይችላል። ሀብቱን በቤቱ ይምሉ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራስዎ ቤተሰብ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራስዎ ቤተሰብ የሁሉ በየሁሉ የጨዋቂ ሳይሉ ሀብቱን በቤቱ ይምሉ የሁሉ በየሁሉ የጨዋቂ ሳይሉ ሀብቱን በቤቱ ይምሉ የጨዋቂ ሳይሉ ሀብቱን በቤቱ ይምሉ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራስዎ ቤተሰብ እንዳሻው ለመበደር እንዳሻው ለመቆጠብ አለው ይላል ለሁሉም ልክ እንደራስዎ ቤተሰብ የሁሉ በየሁሉ የጨዋቂ ሳይሉ ሀብቱን በቤቱ ይምሉ የሁሉ
ሀብቱን በቤቱ ይምሉ እጅ አዋቂ ሳይሉ